ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እንደምን አላችሁ? ከኢትዮጵያ ልማት ባንክ ሳምንታዊ የዜና ሰዓታችን ተጀምሯል። እንደተለመደው የሀገር ውስጥና የውጭ የፋይናንስ አጫጭር መረጃዎች ተጠናክረዋል። አብራችሁ እንድትቆዩ የማህበራዊ የትስስር ገጾቻችንን እንድትወዳጁና እንድታጋሩ ተረኛ ዜና አቅራቢ አስማራ ቸኮል ጋብዛለሁ። ጥሩ ጊዜ። በቅድሚያም አረንጓዴ አሻራ መርሃ ግብር ግቡን ይመታ ዘንድ የበኩሉን መወጣቱን የኢትዮጵያ ልማት ባንክ አስታወቀ። ባንኩ ከኢትዮጵያ ቅርስ ባላደራ ማህበር ጋር በመተባበር 1000 ሀገር በቀል ችግኞችን በዛሬው ዕለት በእንጦጦ አካባቢ ተክሏል። በወቅቱ የባንኩ የኮርፖሬት ደንበኞች ግንኙነት ምክትል ፕሬዚዳንት ጌታቸው በላይ እንደተናገሩት ልማት ባንክ ላለፉት በርካታ ዓመታት በጀትና የሰው ኃይል መድቦ ባዘጋጀው የችግኝ መትከያ ስፍራዎች ውጤታማ የደን ልማት ስራ አከናውኗል። መንግስት የአረንጓዴ ልማት ስትራቴጂን እየተገበረ ነው፣ ልማት ባንክ ደግሞ በአረንጓዴ አሻራ አጋርነቱን እያሳየ ነው ያሉት ምክትል ፕሬዚዳንቱ ችግኝ መትከል ብቻ ሳይሆን በመንከባከብ የባንኩን ባህል ማስቀጠል ተገቢ መሆኑን አስታውሰዋል። በየዓመቱ በዚህ ክረምት ወቅት ችግኝ እየተከልን መጥተናል። የአረንጓዴ አሻራ ማለት ነው። አገራዊ ስትራቴጂም አላይን የሚያደርግ ስለሆነ ይህንን የተከልነውን እንዲጸድቅ እንክብካቤ ማድረግ ይጠበቅብናል። ልማት ባንክ ያካሄደው የችግኝ ተከላ መርሃ ግብር በኢኮኖሚው ብቻ ሳይሆን ባንኩ በአካባቢ ጥበቃ አርአያ መሆኑን ያሳየ ነው ያሉት ደግሞ የኢትዮጵያ ቅርስ ባላደራ ማህበር ተወካይ አቶ ሰለሞን ስዩም ናቸው። የኢትዮጵያ ልማት ባንክ ዛሬ ያደረገው የዛፍ ተከላ ተሳትፎ ከተራ የአካባቢ ጥበቃ ተግባር በላይ የሆነ መልእክትን ይዟል። ባንኩ ከሀገሪቱ የኢኮኖሚ ልማት ጎን ብቻ ሳይሆን ከሀገሪቱ የአካባቢ ልማትና ጥበቃም ጎን እንደቆመ ዛሬ በተግባር አረጋግጧልና ይህ በተለይ የልማት ባንክ እንደ ሀገራዊ ልማት ተቋም የሚወጣውን ኃላፊነት በስፋት የሚያሳይም ነው። የኢትዮጵያ ልማት ባንክ ከተለያዩ ተቋማትና ማህበራት ጋር በመተባበር 100% የጽድቀት መጠን ያላቸው የደን ልማት ፕሮጀክቶችን ማሳካቱ ይታወሳል። በአረንጓዴ አሻራ መርሃ ግብር በመሳተፋቸው ኩራት እንደተሰማቸው የኢትዮጵያ ልማት ባንክ ሰራተኞች ተናገሩ። ባንኩ በተለያዩ አካባቢዎች ለዓመታት ባዘጋጀው የችግኝ ተከላና እንክብካቤ መርሃ ግብር በተደጋጋሚ እንደተሳተፉ የተናገሩት ሰራተኞቹ ይህም በአካባቢ ጥበቃ ዘርፍ ኃላፊነታቸውን እንዲወጡ እንዳስቻላቸው ገልጸዋል። እንከታተላም። ለትውልድ የሚጠቅም ነው። ችግኝ ስተኪ በጣም ደስ ይላል። አሻራ ነው ማሳረፍ። እንደ ኢትዮጵያ ልማት ባንክ ይሄ ችግኝ ተከላ ትልቅ ስራ ነው። ስራችንን የሚያንጸባርቅ ነው። የልማት ሰዎች መሆናችንን ያሳያል ማለት ነው። የአየር ንብረት ለውጥ የሚያመጣውን አደጋ ከመቀነስና አጠቃላይ ለኢኮሲስተሙን በማስተካከል ረገድ የችግኞች ሚና ወይም ደግሞ ደንን ከጊዜ ወደ ጊዜ እንዲሻሻል ከማድረግ የተነሳ በጣም ትልቅ አስተዋጽኦ ነው ያላቸው። 78 ጊዜ የተለያዩ ቦታዎች የአዳማ መስመር ላይ ወደ ሞጆ መስመር ላይ እዚህም እንደዚሁ አምናም እዚሁ ነው የተከልነው። ዘንድሮ እንጦጦ ደግሞ በጣም የሚያምር ነው። እንደገና ደግሞ እዚህ ጉለሌ የራሳችን ትላለ እዛ ላይ 78 ጊዜ የሚሆን ችግኝ ተክለናል። በኢትዮጵያ ልማት ባንክ በሰራተኛ ማህበር ውስጥም በሰራተኛም ሆኜ ወደ 5-6 ጊዜ ተሳትፌ ያውቃለሁ። ችግኝ መትከል በጣም አስደሳች መሆኑን የዘንድሮ መርህ ልዩ ያደርገዋልና እሱንም እንትን ብዬ ነው እዚህ የተገኘሁትና ደስ የሚል ነው። ኤክስፒሪየንስ ጥሩ ነው ብዬ ነው የማስበው። ስለዚህ ኢትዮጵያ ልማት ባንክ ደግሞ ይሄንን አጠንክሮ እየቀጠለበት ያለበት ሁኔታ ስለሆነ ከአጠቃላይ ከባንኩ ማንዴት ጋር የሚገናኝ ስለሆነ ይሄንን በቀጣይም በትኩረት ቢሰራ ለሀገር ልማትም ከባንካችን አላማም ጋር የሚገናኝ ነው ብዬ ነው ማምነው። ስማችንም ልማት ነውና ይሄም አንዱ ልማት ነው። አሁን ሀገራችን የተያዘችው አረንጓዴ ልማትን ከማሳካት አኳያ ትልቅ ተፈጥሮን ከመንከባከብ ለትውልድ ከማሳለፍ አኳያ እና እንደ ልማት ባንክ ደግሞ ስማችንም ያው የልማት አጋር እንደመሆናችን መጠን ልማቱን በዚህ ልክ ስናፋጥነው በጣም ጥሩ ነው። ወደፊትም እንቀጥልበታለን። እንግዲህ እኛም እንደምታዩት ተስፋን ተክለናል ማለት ነው። ከውጭ ወደ ተገኘ መረጃ ሳልፍ የጀርመን ልማት ባንክ አዳዲስ የኤነርጂ ኢንቨስትመንት ብድር ፕሮግራሞችን አስጀመረ። ባንኩ የኤነርጂ አቅርቦት ኢንቨስትመንት ብድርና የኤነርጂ አቅርቦት ሲንዲኬትድ ወይም ጥምር ብድር የተሰኙ 2 ፕሮግራሞችን ነው ይፋ ያደረገው። የጀርመን ፈንድ አካል የሆኑት ፕሮግራሞቹ በተለይም ለኤነርጂ አቅራቢ ድርጅቶችና ለፕሮጀክት ኩባንያዎች አዲስ የፋይናንስ እድሎችን የሚፈጥሩ ናቸው ተብሏል። በጀርመን የሚገኙ የኤነርጂ አቅራቢዎች ከፍተኛ የፋይናንስ ፍላጎት ቢኖራቸውም
በባንክ ብድር ውስንነትና በተያያዥ የፋይናንስ ምክንያቶች አቅማቸው እንደተገደበ ይታመናል። በመሆኑም የባንኩ አዲሱ የብድር አገልግሎት የዘርፉን የፋይናንስ እጥረት የሚቀርፍ ይሆናል ተብሎ ይጠበቃል። የጀርመን ልማት ባንክ የኤነርጂ አቅርቦት ኢንቨስትመንት ብድርን በፋይናንስ አጋሮቹ በኩል ያቀርባል። ብድር ሰጪ ባንኮች ደግሞ በአንድ ፕሮጀክት እስከ 100 ሚሊዮን ዩሮ የሚያበድሩ ሲሆን ከብድር ስጋት ነፃ የሆነ የ50 በመቶ ጥበቃ ያገኛሉ ተብሏል። ብድሩ እንደ ፕሮጀክቶቹ ፍላጎት ሁኔታ እስከ 25 ዓመት የሚደርስ የመክፈያ ጊዜና የ5 ዓመት የክፍያ እረፍት ጊዜ ይኖረዋል። ጀርመን እንደ ፈረንጆቹ አቆጣጠር በ2045 የካርበን ልቀትን ወደ ዜሮ ለማድረስ ሀገራዊ ግብ ይዛለች። መረጃው ከባንኩ ድረገጽ የተወሰደ ነው። በመጨረሻ አፍሪክዚም ባንክ ለቻድ የ110 ሚሊዮን ዩሮ የፋይናንስ ድጋፍ ፈቀደ። የአፍሪካ ኤክስፖርት ኢምፖርት ባንክ ከፍተኛ የተባለውን ይህንን የፋይናንስ ድጋፍ ለቻድ የንግድና መሰረተ ልማት ፕሮጀክቶች የሚውል ነው ተብሏል። ድጋፉ ከሀገር ውስጥ ገንዘብ ጋር በተመጣጣኝ መጠን የሚቀርብ እንደሆነ ባንኩ አስታውቋል። የጨርቃጨርቅ ማኒፋክቸሪንግ፣ የስጋ ማቀነባበሪያ ልዩ የኢንዱስትሪ ዞኖች፣ ቻድን ከግብፅና ከሊቢያ ጋር የሚያገናኝ የትራንስፖርት መሰረተ ልማት፣ የኃይል ማመንጨትና የድፍድፍ ነዳጅ ማጣራት አቅምን ማሳደግ ዋና ዋና የፕሮጀክቱ አካላት ናቸው ተብሏል። ቻድ በድፍድፍ ነዳጅ ገቢ ላይ ያላትን ጥገኝነት ለመቀነስ በሰፊ የኢኮኖሚ ሽግግር ላይ ትገኛለች። እንደ ዓለም ባንክ ትንበያ ከሆነ በተያዘው 2026 መጨረሻ ቻድ የ5.2 በመቶ የኢኮኖሚ እድገት ታስመዘግባለች። ክቡራትና ክቡራን ከኢትዮጵያ ልማት ባንክ ወደ እናንተ ይደርስ የነበረው የሰዓቱ ዜና ይህንን ይመስል ነበረ። ለዋሳችሁን ሰዓት እናመሰግናለን።